ጥሩ ሚስት ማለት ለባለቤቷ ሰላም የምትሰጥናት። ጥሩ ባል ማለት ለሚስቱ ሰላም የሚሰጥ። ሌሎቹን ተውት። እንክብካቤ፣ ፍቅር ማለት ሰላም ውስጥ የሚመጣ ነገር። በዚህ ዘመን የተባረከች ሴት የምትባለው ለባለቤቷ ሰላም የምትሰጥ፣ ለባሏ ስትል የምትኖር፣ ለራሷ ስትል የምትኖር ሳይሆን ለባሏ ስትል የምትኖር ነው። ጥሩ ባልም ማለት ይሄ መኪና ገዝቶ የሚሰጥ ሳይሆን ሚስቱን ሰላም የሚሰጣት፣ ሌላ ነገር መስጠት ባይችል የሚሰጠውን ነገር በፍቅር የሚሰጥ፣ ውድ ነገር ያለ ፍቅር የሚሰጥ ሳይሆን ትንሽ ነገርን በፍቅር መስጠት የሚችል፣ ከሰላም ጋር የሚሰጥ የሚገርም ባል ማለት እሱ ነው። የተባረከች ሴትም የምትባለው ነገረኛ ሴት ሳይሆን ለባሏ ስትል የምትኖር፣ ለሱ ስትል ስትኖር ለሷ ስል ስለሚኖር እሱ። ስለዚህ በዚህ ዘመን በጣም አንድ ሴት ሊኖራት ከሚገባት ትልቅ ነገሮች አንዱ ሰላም። እሷ ሰላም ሆና ለባለቤቷ ሰላም ልትሰጥ ይገባል። አንድ ባልም በጣም ትልቅ ስጦታ፣ ትልቅ ውድ ነገር ለሚስቱ ከሰጣት የመጀመሪያ ምንድነው የሚሰጣት? ሰላም። እኔ ሰላሟን ከሰጣት ሌላ ምንም ነገር ባትጠይቅ ትልቅ ነገር። በእርግጥ ያው ሰው ልጅ ነን። ይሄ ሲሰጠን ይሄን እንጠይቃለን። ይሄን ስታረግ ይሄን ስታረግ ጎንበስ ብላችሁ እንደ ባሪያ ብትኖሩለት እንኳን የሚጠይቅ ነገር የማያጣ ሰው አለ። ምንም ብታደርግላት በቃ የምትጠይቀው ነገር የማታጣ ሴት አለች። የምትፈልገውን የማታቅ፣ ምንም ብታደርግላት በቃ የምትጠይቀው አታጣ፣ የምትተቸው ነገር የማታጣ ሴት አለች። የሚያጣ ወዳለና ፖይንቴ ምንድነው? እዚህ ምድር ላይ በጣም ውድ ስጦታ ባል ለሚስቱ የሚሰጠው ሰላሟን ነው የሚሰጣት። ሰላሟን ከሰጣት እኔ 100% እርግጠኛ ነኝ የሚገርም ባል፣ በጣም ሲበዛ የሚገርም። ሌሎቹ ቀስ ብሎ የሚስተካከሉ ናቸው። አንድ ሴትም እኔ ብዙ ጊዜ ሴቶች ወንዶች ምጎዳቸው ነው፣ ውሸት ነው 100%። እኔ አሁን ከቤቴ ቁርስ ሳይቀርብልኝ ቀርቶ አይደለም፣ ሳልበላ ነው የወጣሁት። ምንም በቃ ነገርኳቸው። የትኛውን ወንድ ያዥና ጠይቂ፣ ሆዱን አይደለም ሰላሙን ነው የሚወዱ። በጣም ሆዳቸውን የሚወዱ ወንዶች አሉ። ማንማችንም ሴትም ሆዷን ትወዳለች፣ ውሸት ነው ይሄ። ብዙ ጊዜ አውቆ የሆነ የሚፈጠር እንዲህ ያለን ደጋግመን ስለምናወራ ምንፈጥረው ነገር ነው። ወንድ ልጅ ነው ሴክሹዋል ነገሮች ሲኖሩ እንዳለ ደሙን ነው ሰንበድ የሚደግሰው ለሚስቱ የሚለግሰውና አቅም ማጣት አለ። ለዛ ሰው መብላት ሊፈልግ ይችላል። ግን ከሰው የተለየ ወንድ ልጅ እንደዚህ ተጋኖ እስኪወራለት ድረስ ሆዱን ይወዳል የሚባል አይነት ነገር የለም። በእርግጠኝነት ነው የትኛውንም ወንድ ያዙና ጠይቆ ሰላሙን ነው የሚወድ። እኔ እንጀራ አቅርባልኝ፣ እንጀራ በፍቅር ማታቀርብ ሴት ከሆነች፣ በጣም የምታቀርበውን ነገር በፍቅር ማታቀርብልኝ ከሆነ ምግቡ ቢቀርብኝ ይሻል። ማንም ወንድ የሚመርጠው ይሄ ነው። የትኛውም ወንድ ቤት አንኳኩ ሰላሜን ነው የምወደው፣ ምግቡ ቀርቶብኝ ነው የሚለው። እኔም በሆነ ቤት ምግብ ከሚቀርብልኝ ሰላም ቢቀርብልኝ ይመርጣለሁ። እና የትኛውም ሴት ከሚሰጣት ስጦታ በላይ ሰላሟን ካገኘች በኋላ ሌላ ነገር እና በተቻለ መጠን ይሄ ወንድ ልጅ ሆዱን ኦፍኮርስ ሆድ እንደተጨማሪ ነገር ግን ትልቅ ኢሹ አድርገን ሆዱን ይወዳል የምንልበት አይደለም። እና ሴትም እንደዛው ማንም ሰው ደግሞ ይበላል። ናት ቢግ ዲል፣ ትልቅ ነገር አይደለም። ሆዱን ወደደ ማለት ሳይበላ የሚኖር ሰው የለም፣ ሁሉም ይበላልና እንድታስተካክሉ ስለምፈልግ ነው። ዞሮ ፖይንቴ ምንድነው? ማንም ወንድ ከቀረበ